የቴክኖሎጂ መምጣት one of the best which is a blessed opportunity for us. Nice. ነገር ግን ቴክኖሎጂን የምንጠቀምበት መንገድ ቴክኖሎጂን የምናይበት እይታ እንደገና ቴክኖሎጂው እየመጣበት ያለው ፍጥነት መረዳት ጋር ግን ጋፖች አሉ። ቴክኖሎጂዎቹ እየመጡበት ያለው ፍጥነት እጅግ አደገኛ ነው። አንዳንዶቻችን ብዙ ገንዘብ ከፍለን ብዙ ጊዜያችንን ኢነርጂያችንን እድሜያችንን ሰውተን የተማርነው ሙያ የሚቀሙን ቴክኖሎጂዎች በአፍንጫችን ስር ደርሰዋል። ጧት ስትነሱ የተማራችሁበት የምትኩራሩበት ሙያ ተቀምጣችሁ ልታድሩ ትችላላችሁ። አሁን በተለይ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎቶች እየፈጠኑ እየመጡበት ያለው መንገድ እጅግ በጣም አሳሳቢ ነው። ስለዚህ ሰዎች ሙያቸውን መኩራራት በሙያቸው ላይ የሙጥኝ ብሎ ከመቆየት ይልቅ ማልታይ ፕሮፌሽን ዴቨሎፕ ማድረግ ይጠበቅባቸዋል። ወይም ከዲጂታል ዓለሙ ጋር ራሳቸውን አስተሳስሮ በዚህ በመመጣው ዌቭ ውስጥ ራሳቸውን ማቆየት የሚችሉበት አዳዲስ ሙያዎችን፣ አዳዲስ ስኪሎችን፣ አዳዲስ የዲጂታል ስኪል በተለይ ማዳበር፣ መማር፣ መብቃት፣ ማንበብ ያስፈልጋል። ድሮ በምናውቀው ኮንቬንሽናል የሆነ ፕሮፌሽን ውስጥ መቆየት ያ ሙያ ሳስቴን አድርገን እንጀራችን አድርገን ይዘን መቆየት ጊዜው እያበቃ ነው። በጣም በርካታ ነገሮች ከእጃችን እየወጡ በጣም በርካታ የምንኩራራባቸው ሙያዎች በሌሎች ማሽኖች መሰራት ሲጀምሩ we gonna be jobless ስራ አጥ ስራ የሌለን ሁሉም ስራዎቻችን ማሽኖች የሚሰሩ እኛ ደግሞ ገና እንደ አዲስ ሌላ ሙያ ለመማር ትምህርት ቤት የምንገባበት ጊዜ እየመጣ ነው። ቅርብ ነው። አንኩራራ። በያዝነው ሙያ በጣም አንኩራራ። ይሄን ሙያ ማንንም አያውቅም፣ እኔ ብቻ ነው የማውቀው፣ እኔ ብቸኛው ኤክስፐርት ነኝ ብለን የምንኩራራበት ዘመን እያከተመ ነው። ምን ያክሎቻችን ነው የቴክኖሎጂውን ፍጥነት የተረዳ ነው? ለምሳሌ AI 10 ደረጃዎች አሉት። ከ10 ደረጃዎች 3ቱ ወይም 4ቱ ብቻ ናቸው ዓለም ላይ ኢምፕሊመንትድ የሆኑት። ይሄ 4ቱ ብቻ ነው ዓለምን ሼክ እያደረገ ያለው። አንደኛ ደረጃ AI፣ ሁለተኛ ደረጃ AI፣ ሶስተኛ ደረጃ AI እና አራተኛ ደረጃ AI በከፊል ተተግብሮ ዓለምን ሼክ እያደረገ ነው። አምስተኛ ደረጃ AI ሲተገበር፣ ስድስተኛ ደረጃ AI አሁን በሪሰርች ደረጃ ላይ ያሉ ቢተገበሩ፣ ሰባተኛ ደረጃ ላይ የሚገኘው AI ቢተገበር፣ ስምንተኛ ደረጃ ላይ ያለው AI ቢተገበር፣ ዘጠነኛ ደረጃ ላይ የሚገኘው ኮዝሞይክ AI የሚባለው ቢተገበር፣ 10ኛ ደረጃ ላይ የሚገኘው ጋድላይክ AI የሚባለው ቢተገበር ምን ልንሆን እንችላለን? ዓለም ምን አይነት ማዕበል ውስጥ ልትገባ ትችላለች? የሰው ልጅ በዚህ የቴክኖሎጂ ማዕበል ውስጥ እንደምን ሊቆይ ይችላል? የሚሉት ትልልቅ ጥያቄዎች ናቸው። የሰው ልጅ ሆይ ተማር፣ የሰው ልጅ ሆይ ራስን አብቃ፣ የሰው ልጅ ሆይ በያዝከው ሙያ እንዳትኩራራ። ኦል ኦፍ ዘ ሰደን ማታ ያንተ ሙያ በሌሎች ማሽኖች ተተክቶ ሊያድር ይችላል። የምንኩራራበት የኛ ሙያ ነው ብለን የምናቆየው የምናጸናው በእጃችን መዳፍ ላይ ሊቆይ የሚችል ፊልድ ላይኖር ይችላል። ቴክኖሎጂው እየፈጠነ ነው። እኛ ግን በዛ ልክ አዌር ይሆን አይመስልም ብናስብበት ለማለት ነው።